ሰላም ውድ ቤተሰቦቼ እንዴት ናችሁ? ባላችሁበት ሁሉ ፍቅርን፣ ሰላምን፣ እድገትን፣ መትረፍረፍን ተመኘሁላችሁ። እንግዲህ አሁን የምገኘው ኒውዮርክ ሲቲ ጆን ኤፍ ኬኔዲ ኢንተርናሽናል ኤርፖርት ነው የምገኘው። እንግዲህ አሜሪካ ደርሻለሁ አልሐምዱሊላህ። ምንድነው ዛሬ ላስተላልፍላችሁ የፈለኩት መልእክት፣ አንድ ሰው ያሰበውን ነገር በጽናትና በጥንካሬ ከሰራ ዓለም አቀፍ መዞር የግሉ ነው የሚሆነው። ይሄ ሰዎች አይቻልም የሚሉትን ነገር ይቻላል ብለን ካመነን ከጭንቅላታችን ውስጥ ማራቅ ያለብንን አሉታዊ ነገሮችን አይቻልም፣ አታደርገውም፣ አታሳኪም፣ አይሆንልሽም፣ አይሆንልህም ተብሎ ብዙ ሰዎች ከፊት ለፊታችን የሚደረድሯቸው ነገሮችን በሙሉ ታሪክ እናደርጋለን በርትተን ጸንተን ጠንክረን ከሰራን። ስለዚህ እንግዲህ እኔ በኔትወርክ ማርኬቲንግ ኢንዱስትሪ ውስጥ የ18 ዓመት ቆይታ አለኝ። ኔትወርክ ማርኬቲንግ ኢንዱስትሪ ውስጥ ዛሬ ላይ ደግሞ ኢንተርናሽናሊ የፈለኩበት ሀገር ላይ መዞር የምችልበትን እድል ሰጥቶኛል ማለት ነው ኢንዱስትሪው። ስለዚህ አንተም ጠንክራችሁ ከሰራችሁ፣ ዛሬ ኒውዮርክ ነው ያለሁት፣ ነገ ደግሞ ሲያትል ሄዳለሁ። ስለዚህ ዛሬ ኒውዮርክ ከተማው ምን እንደምትመስል በደንብ አድርጌ ማይበት አጋጣሚ አለኝ። ስለዚህ እናንተም በርትታችሁ ከሰራችሁ፣ ብዙ ሰዎች እየተቃወማችሁ፣ ብዙ ሰዎች እንደማትችሉ እየነገሯችሁ፣ ብዙ ሰዎች ከሩቅም ከቅርብም እየተቃወሟችሁ፣ እናንተ ግን ትሄዳላችሁ። ስለዚህ በርቱ፣ ህልማችሁ ላይ ጽኑ፣ ከፊት ለፊታችሁ ያስቀመጣችሁት ግብ ላይ ጽኑ፣ ታሳካላችሁ፣ ትደርሳላችሁ። የስኬት ጫፍ ላይ እንገናኝ።